ኢትዮጵያ ውስጥ እኔ ከመጣ በኋላ ኦሮሞ 1% አንድ አይደለም 0.1% ተጨማሪ ነገር ወስዶ ከሆነ እኔ በ24 ሰዓት ዘልቅላቸዋለሁ። ችግር የለም። ይነገራል። ትክክለኛውን ዳታ እዚህ ብናገር ነገ ደግሞ ችግር ሌላ ስለሚያመጣብኝ ግን እመኑ፣ ውሸት ነው። ሚኒስትር ዴኤታ አማራ በዘመን መካከል ባለፉት 30 ዓመታት አግኝቶ የማያውቀውን ነው ያገኘው እንጂ የተቀነሰበት የለም፣ በቁጥርም በጥራት። ይሄ እንደዚህ አይነት የፖለቲካ ሻጥር ብዙ ርቀት አይወስድም። አሁን የኦሮሞ የበላይነት ብለው የሚያስቡ ግለሰቦች የሉም ወይ? ሊኖሩ ይችላሉ። እንደሱ እያልኩ አይደለም ያለሁት። እንደዛ የሚያስቡ የኦሮሞ ሰዎች ካሉ፣ እንደዛ የሚያስቡ የአማራ ሰዎች ካሉ ነግራችሁ የምፈልገው በበላይነት ስሜት መቼም ማንም ሰው ኦሮሞንም አማራን ማሸነፍ አይችልም። ማሸነፍ የሚቻለው በአንድነትና በትብብር ብቻ ነው። ደሴ ከተማ አንድ ሪፈራል ሆስፒታል ነው ብቻ ያለው። ከ6 እስከ 7 ሚሊዮን ሰው ያስተናግዳል፣ አፋርንም ጭምር ማለት ነው። ደሴ ላይ ሌላ ሆስፒታል አያስፈልገውም ወይ? በፌዴራል ደረጃ የተያዘለት ነገር ምን አለ የሚል ነው። የደሴ ሆስፒታል በሚመለከት የፌዴራል መንግስት ልክ ጎንደር እንደሰራው፣ ልክ ባህር ዳር እንደሰራው፣ ልክ ሐረር እንደሰራው የእናንተንም በዚያው ስታንዳርድ ይሰራላችኋል ሲባል እንደ ከዚህ ቀደሙ ቃል ተገብቷል አይደለም። በአሁኑ በጀት ውስጥ በጀት አጸድቄ ነው የመጣሁት። ምን ማለት ነው? እናንተ ያዋጣችሁት ገንዘብ፣ ክልል ያዋጣውን ገንዘብ ከጎኑ ከፈለጋችሁ ብሎክ ስሩበት። የፌዴራል መንግስት ሪፈራል እና ቲቺንግ ሆስፒታል ጎንደር፣ ባህር ዳር፣ ሐረር እንዳለው ስታንዳርድ ከተቻለ አሻሽሎ ከባለፈው ተምሮ ይሰራል። እስላሚክ ባንክ በህይወቴ ያለው ክፈት ብለው ሙፍቲ ጠይቀውኛል። ለሳቸው ስል ደግሞ የሚሆነውን ነገር ከጓደኞቻ ጋር መክሬ አደርጋለሁ ብሏል። ነገስ ደግሞ ብፁዕ ወቅዱስ አቡነ ማትያስ ክርስቲያንስ ባንክ ክፈትልኝ ብለው ቢጠይቁት ያደርጋሉ ወይ? ወደ ሌላ ነገር አያመጣውም ወይ? ይሄ ነገር ሙፍቲ ስላነሱትና እኔ ስላልኩ ብቻ ሳይሆን በኢትዮጵያ ውስጥ ባለፉት ዓመታት ሲታይ ነበር። ጉዳዩ ብሔራዊ ባንክም ደርሶ ተፈቅዶ ነበር። እንግሊዝ የሄዱ እንደሆነ እንግሊዝ እንደሚያውቁት በጣም ጥቂት እስላሞች ያሉበት ሀገር ነው። ዘምዘም ባንክ አለ። በየትኛውም ዓለም ቢኬድ አለ። ወለድ አልቀበልም አልከፍልም ለሚል ሰው የራሱ ባንክ መፍጠር ችግር የለውም። ከዚያ አንጻር ነው ሀሳቡ የተነሳው። ክርስቲያኖች በንግድ ባንክም በአባይ ባንክም በአዋሽ ባንክም በወለድ የሚተዳደሩ ከሆነ በወለድ ደግሞ የሆነ ባንክ ያስፈልጋል ካሉ የተከለከለ ነገር የለም ማለት ነው። ሀሳቡን በዛ ማየት ዋናው ገበያ ነው። በደመቀ ስም በአብይ ስም በአምባቸው ስም ቢፈጠር በገበያ የተሻለ ኮምፒተንት የሆነው እያለፈ ያልቻለው እየወደቀ ይሄዳል እና ብዙ የሚያለያየን ነገር አድርገን እጅግ የሚገርሙ ታለንት ያላቸው እውቀት ያላቸው መስራት የሚፈልጉ ሰዎች አሉ፣ ግን እድል ያጡ። የምናወጣቸው ከዩኒቨርሲቲ የሚወጡ ተማሪዎችና ያለው የሥራ እድል በቂ አይደለም። የኢትዮጵያን በጀት 3 ቦታ ክፍላችሁ ብትወስዱት አንደኛ የወሰደው ክልል ነው። 147 ቢሊዮን ብር ለክልሎች ሰጠ። ውሃ፣ መብራት ምናምን ጥያቄ ያነሳችሁት እንዲያሟሉበት ማለት ነው። ክልሎች ያን ብር ወስደው ሚሊሻ የሚቀልቡበት ከሆነ ከየትም ላመጣ አልችልም ማለት ነው። ሁለት ምርጫ ነው ያለው። ለክልል 147 ቢሊዮን አይሰጥ፣ በቀጥታ የፌዴራል መንግስት መብራት፣ መንገድ ምናምን ይስራ የሚል ህግ ቢኖር ኖሮ አሳያችሁ ነበር። ህጉ እንደዛ አይደለም። 147 ቢሊዮን ከወሰዱ በኋላ በህግ አግባብ መስራት ይጠበቅባቸዋል። በዚሁ አጋጣሚ አንዳንድ ክልሎች ቅሬታ አላቸው። በጀት ፌዴራል መንግስት ቀንሷል ብለው ለሁሉም ክልል በጀት ጨምረዋል እንጂ አልቀነሰም ፌዴራል መንግስት ለሁሉም። የደሴ ከተማና የደቡብ ወሎ ዞን ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በውይይቱ ለተሳተፉ እንግዶችም ስጦታ አበርክተውላቸዋል። በንጉስ ሚካኤል ቤተ መንግስትም የችግኝ ተከላ ስነ ስርዓት ተከናውኗል።
ከዚህ ጉዳይ ጋር በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ አሁን ባለው ሁኔታ የትኛውንም ሕዝብ በተለየ ለመጥቀም የሚሰሩ ስራዎች የሉም ሲሉ ገልጸዋል። ለኢትዮጵያ ነው የምመኘው፣ መንግስት ነው የምመኘው ሀገር ሁላችን ተከብረን ሲሆን ሱዳኑ፣ ሶማሌው ምናምኑ አንገቱን ቀና አድርጎ የሚሄድበት ሀገር እንጂ ምትይዋለ። ኦሮሞ ደግሞ አንድ መጠንቀቅ የሚገባሽ እህቴ፣ የሚገባውን ካገኘ በቂው ነው። የሚገባውን ስላላገኘ እኮ ነው ሲጮህ ነው። የሚገባውን ካገኘ ትርፍ አያስፈልገውም። አማራ የሚገባውን ካገኘ ትርፍ አያስፈልገውም። በቂ ነበር የሚገባውን ቢያገኝ። ስልጣን ብቻ አይደለም፣ ውሃ ያላችሁትን መንገድ ያላችሁትን ጨምሮ ማለት ነው። ሰው የሚገባውን ስላላገኘ ትርፍ መሻት ብዙ የለም። እንደዛ አይደለም እና አይምሰላችሁ ፕሊዝ። ከዚህ ጉዳይ ውጡ። በእንደዚህ ጉዳይ እናንተን አታሎ መቆየት የጊዜ ጉዳይ ነው። መውረድ ይመጣና አብሮ መዋረድ እንደሚመጣ ቢያንስ እችን እገነዘባለሁ። እርስ በርስ የሚታዩ መጠራጠሮችን ሀገርን ወደፊት ስለማያራምዱ ሁሉም ከዚህ ስሜት ሊርቅ ይገባል ያሉት ደግሞ ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ናቸው። ሁሉንም ነገሮች በጥርጣሬ ሁሉንም ወንበሮች በዛ መንገድ የመሳል ወደ ባሻነትና ጥርጣሬ ሰፍቷል። ቀልባችንን ሰፋ አድርገን ዳኝነቱን ለቦታው እንስጠው። ዳኝነት ህሊናዊ ዳኝነት አለ፣ የፈጣሪ ዳኝነት አለ፣ የህዝብ ዳኝነት አለ። እነዚህ የዳኝነት እሴቶችን ተላብሶ ህዝብን ለማገልገል እውነትን ሰርቶ ለመሻገር በዚህ ዘመን የተጀመረው ለውጥ በእጅጉ ልንጠብቀውና ልንከባከበው ይገባልና። የተከበራችሁ ተመልካቾቻችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከደሴ ከተማና አካባቢው ነዋሪዎች ጋር ያደረጉትን ሙሉ ውይይት ከ3 ሰዓት ዋና ዋና ዜናዎች በኋላ የምናስተላልፍ መሆኑን እየገለጽን እንድትከታተሉት ከወዲሁ እንጋብዛለን። ዜናዎቻችን ይቀጥላሉ። የዓለም ባንክ ለኢትዮጵያ መንግስት የ14 ቢሊዮን ብር የገንዘብ ድጋፍ አደረገ። ድጋፉ ሀገሪቱ ለምታካሄደው በመልክዓ ምድር አስተዳደርና የሚከናወን የአየር ንብረት ለውጥ እንደሚውል የገንዘብ ሚኒስቴር አስታውቋል። ዘአማኑኤል መንግስቱ ዝርዝሩን አጠናቅሯል። የግብርናው ዘርፍ ከሀገሪቱ አጠቃላይ ገቢ 45 በመቶውን የሚሸፍን ሲሆን ወደ ውጭ ከምትልከው ምርት ውስጥም 80 በመቶውን ከዚሁ ዘርፍ የሚገኝ ነው። ዘርፉ ከሀገሪቱ አጠቃላይ ህዝብ ቁጥር ውስጥ 70 በመቶ ለሚሆነው ዜጋም የስራ ዕድል መፍጠር ችሏል። ሆኖም ግን ለግብርናው ተስማሚ ከሆነው ደጋማ የሀገሪቱ ክፍል ግማሽ ያሉ የመሬት መራቆት ስለደረሰበት ምርታማነቱ እንዲቀንስ ምክንያት በመሆኑ ከዘርፉ ሀገሪቷ ከምታገኘው አጠቃላይ ገቢ ከ2 እስከ 3 በመቶ ያህሉን በየዓመቱ እንዲቀንስ እያደረገው ይገኛል። ይህም በግብርናው ዘርፍ ህይወታቸውን ለሚመሩ የሀገሪቷ ዜጎች ከኢኮኖሚ አንጻር ከፍተኛ ጉዳት እያደረሰ እንደሚገኝ ከዓለም ባንክ የተገኘ መረጃ ያሳያል። ይህን እውነታ ታሳቢ በማድረግ ነው የዓለም ባንክ የኢትዮጵያ መንግስት ለዘረጋው የመልክዓ ምድር አስተዳደር መርሃ ግብር ስር ለሚካሄደው የአየር ንብረት ጥበቃ ፕሮግራም የ14 ቢሊዮን ብር የእርዳታ ድጋፍ ያደረገው። የድጋፍ ስምምነቱን የተፈራረሙት የገንዘብ ሚኒስትሩ አቶ አህመድ ሸዴ እርዳታው ለመሬት መራቆት ለተጋለጠው አብዛኛው ደጋማ የሀገሪቱ ክፍል መልሶ ለማልማት የሚውል ነው ብለዋል። የመሬት መራቆት በተከሰተባቸው በደጋው ላይ በብዛት ያሉ ወረዳዎች ላይ ተግባራዊ በማድረግ ነው የአርሶ አደሮችን የመሬት ሰርቲፊኬት እንዲኖራቸው የሚያደርግ የተለያዩ የተፈጥሮ ሀብት እንክብካቤ ስራዎች የሚሰሩበት ነው። የእርዳታ አይነቱም የበጀት ሰፖርት ነው። የሴክተር በጀት ሰፖርት የምንለው ነው። ይሄ ደግሞ በቀጥታ በመንግስት ቋት ወደ ክልሎቹ ወደ ወረዳዎቹ ይተላለፋል።